እግዚአብሔር አምላካችን ለድጎችም ለክፉዎችም ላመኑትም በሱ ላላመኑትም ለኃጢአተኞችም ለጻድቃንም ዘር ቀለምና ሃይማኖት ሳይለይ ፀሐይን ያወጣል፣ ዝናምን ያዘንማል። ለወዳጆቹ ብቻ የሚያወጣው ፀሐይ የለም፣ ለሚያምኑበት ብቻ የሚያዘንበው ዝናም የለም። ለክርስቲያኖች የሚመጣ ዝናም የለም፣ ለክርስቲያኖች ብቻ የሚፈራረቅ በጋም የለም። እግዚአብሔር አምላካችን ፍጥረቱን ሁሉ ቢያምኑበትም ባያምኑበትም ማልትና ሌሊት ክረምትና በጋ እያፈራረቀ ነፋሳትን እያነፈሰ ቀላያትን እያፈሰሰ ብርሃናትን እያመላለሰ ፍጥረቱን ሁሉ በቸርነቱ ይመግባል። እኛም ደግሞ ያላመኑትም ያመኑትም የኢትዮጵያ ሕዝቦች በሙሉ በስጋቸው የሚያርፉበትን ሕክምና ለመስጠት እግዚአብሔራዊ ግዴታችንን ለመወጣት ነው። እንደምታውቁት ኦርቶዶክሳዊ ሰው ከፍጥረት ጋር ሁሉ የሚስማማ ነው። በመሆኑም ይሄ ፕሮጀክታችን ለፍጥረት ሁሉ የታቀደ ነው። በኦርቶዶክሳዊ የመጽሐፍ ቅዱስ አረዳድ የሰው ልጅ የፍጥረት ሊቀ ካህናትና ዘውድ ነው ይባላል። ሰው ክቡር ነው፣ ይመንም አይመንም የሰው ልጅ ክቡር ነው። ስለዚህ የመጀመሪያው ፍጥረታትን ለማገልገል ያደረግነው ነው። ሁለተኛው ደግሞ እናታችን ቅድስት ቤተ ክርስቲያን በኢትዮጵያ ላይ ያላትን የጥበብና የታሪክ የስልጣኔ አሻራ በዚህ በሕክምናው ዘርፍ ለማስቀጠልና ለመግለጽ ነው። እናታችን ኦርቶዶክሳዊት ቤተ ክርስቲያን በኢትዮጵያ ውስጥ በስነ ጽሁፍ በስነ ህንፃ ህገ መንግስትን ቀርጻ በመስጠት ከ1600 ዓመት በላይ ያገለገለ ፍትሐ ነገስትን ለኢትዮጵያ ህገ መንግስት ለማበርከት የመጀመሪያው የኢትዮጵያ ህገ መንግስት በአጼ ኃይለ ሥላሴ ዘመን በበጅሮን ተክለ ሐዋርያት ተክለ ማርያም ዘመን ሲረቅ መነሻ የሆነው የኢትዮጵያ ፍትሐ ነገስት ነበር። ስለዚህ በህገ መንግስት በስነ ጽሁፍ ሀገርን ሰላም በመስጠትና ድንበር በመጠበቅ በማስከበር በታሪክ ጥበቃ በደን ጥበቃ በሰላም በዚህ ሁሉ ያበረከተችውን አስተዋጽኦ በሕክምናውም ዘርፍ ለመግለጥ ይህንን ሆስፒታል መግለጥ ወይም ማበርከት አስፈልጎናል ማለት ነው። ሶስተኛ ጉባኤ ቤታችን የፈውስ ጉባኤ ነው። በዚህ ዓለም ላይ 3 አይነት ህመሞች አሉ። አንደኛው የኃጢአት ህመም ነው። ሁለተኛ የድንቁርና ህመም ነው። ሶስተኛው የጤና ህመም ነው። ስለዚህ ጉባኤ ቤታችን የኃጢአት ህመምን በንስሐ ይፈውሳል። የድንቁርና ህመምን በእውቀት ይፈውሳል። የጤና ህመምን ደግሞ በጸበል በምህላ ጸሎት በዳዊት በእምነት በሌሎችም የቤተ ክርስቲያን ጸሎቶች የሚፈውስ ቢሆንም ነገር ግን እግዚአብሔር በቸርነቱ በሰጠን የፍጥረት ጥበቃ ፍጥረት ሁሉ እንዲፈወስ ሕክምናውንም እንቀበላለንና መመስረት አስፈልጎናል። 1-2 ጥያቄዎችን መመለስ ይጠበቅብኛል። የመጀመሪያው እግዚአብሔር በጸበልና በእምነት በጸሎት የሚፈውስ ከሆነ ሕክምናን መመስረት ተገቢ ነው ወይ የሚል ጥያቄ ሊነሳባችሁ ይችላል። በጸበል አንድንም፣ በጸሎት አንድንም፣ ቤተክርስቲያን ተሳልመን አንድንም፣ ጸልየን አንድንም፣ ለምንድን ነው ሕክምና መመስረት ያስፈልገን ሲባል እንዲህ ብለን ማንሳት አለብን። የመጀመሪያው ሕክምና የእግዚአብሔር ፈቃድ ነው። በመጽሐፈ ሲራክ ምዕራፍ 38 ቁጥር 3 ላይ ወልደ ያፍቅሮ ለአቃቤ ሥራይ ልጄ ባለመድኃኒትን ውደደው እውቀቱ ከእግዚአብሔር የተገኘ ነውና ይላል። እጽዋቱን ያበቀላቸው እግዚአብሔር ለሐኪሞችም የሕክምና እውቀትም የሰጣቸው እሱ ነው። ስለዚህ ኦርቶዶክሳዊት ቤተክርስቲያን ቴክኖሎጂን የምትነቅፍ ሳይንስን የምትጎትት ሳይሆን ሳይንስ ሳይወለድ ስልጣኔን ይዛ የተገኘች የስልጣኔና የወደፊት ጉዞ ሁሉ ማህደርና እናት ናት። ከዚህ የተነሳ እግዚአብሔር ራሱ ሕክምናን ፈቅዷል። የቤተ ክርስቲያን ሊቅ የሆነው ቅዱስ ጎርጎርዮስ ዘኑሲስ በሃይማኖተ አበው ምዕራፍ 37 ቁጥር 3 ላይ ሲናገር እንዲህ ብሎ ይናገራል። እናስተዓጽብ ትእዛዞ ወተግሳጾ ለካህን እስመ አቃቤ ሥራይ መፈውሰ ነፍስ ውእቱ። በእውነት የካህኑን ትእዛዝ አንጸየፈው አንሰቀቀው፣ ምክንያቱም ካህኑ የነፍስ ሐኪም ነውና። ህድግሰ አቃቤ ሥራይ ዘነፍስ፣ እንኳንስ የነፍስ ሐኪም ይቅርና አቃቤ ሥራይ ዘስጋኒ ወሶበ ይበው ውስተ ቤተ ድውይ፣ ወደ ታመመው ሰው በገባ ጊዜ ይላል የእዝዝ ከመይታቀብ እመባሊት እኩያት፣ የታመመውን ሰው ሐኪሙ እንኳን ይህን አትብላ ይህንን ብላ ብሎ ይከለክለዋል። የማይድን ከሆነ ደግሞ ሰውነቱን ይቆርጠዋል ይበጣዋል ይላል።
ስለዚህ ተመልከቱ ሕክምና ከቤተ ክርስቲያንም የተወለደ ሳይንስ ነው። እውነት ለመናገር በእርግጥ በቀድሞ በሐሞራውያን ዘመነ መንግስት ባቢሎናውያን እና ሩቅ ምስራቆች የሕክምና ስልጣኔ ይኖራቸው ቢሆንም ከመጽሐፍ ቅዱስም ሕክምና ቀጥታ ተወስዷል። ለምሳሌ አንድ ነገር ልንገራቸው። አንድ ሰው 70% የሕክምና መረጃ የሚገኘው ከታማሚው ኢንፎርሜሽን ነው። ምን ክናሟል በማለት ሐኪሞች የሚያገኙት። ስለዚህ ምን ማለት ነው? አንድ ሰው በሽታኛውን ለሐኪሙ እንደሚናገር ኃጢአታችን ለንስሐ አባታችን እንናገራለን። ሰምቶ ብቻ እንደማይድነው ሁሉ ደግሞ ሰዓቴ እያለቀ ነው ይመስለኛል። ማስጠንቀቂያው ለመጨረስ እሞክራለሁ ብዙ መርሃ ግብር ስላለን። ስለዚህ አንድ ሰው ሕክምናውን በሽታውን ለሐኪሙ ሲናገር ፈውስ እንደሚያገኘው ሁሉ ለንስሐ አባታችን እናገራለን። አንድ ሰው በሽታውን ለሐኪሙ ተናግሮ ብቻ አይድንም፣ ትእዛዙን በማዳመጡ ነው እንጂ። አንድ ሰው ተናዞ ብቻ አይድንም፣ የካህኑን ትእዛዝ በማክበሩ ነው እንጂ። አንድ ሰው ካህኑን ሐኪሙን ብቻ ሰምቶ በመዳኑ አይድንም፣ በመምጣቱ አይድንም፣ መድኃኒት በመዋጡ ነው እንጂ። አንድ ሰው ለካህን በመንገሩ ብቻ አይጸድቅም፣ ስጋ ወደሙ በመቀበሉም ነው እንጂ። ሕክምና የተወሰደው ከዚህ ነው። ስለዚህ ሐኪም መምረጥ፣ መናገር፣ ኦርደሩን መስማት፣ ክኒኑን ዲስፕሊን ዱኖ መውሰድ ይህ የሕክምና ፕሮሲጀር ነው። የተወሰደው ግን ከክህነት ነው። ጥናት አድርጎ ማጥናት ይቻላል ይሄንን። ስለዚህ እግዚአብሔር ክህነት ፈቃዱ ነው። ሁለተኛ ደግሞ ሲነርጂ ይባላል። በኦርቶዶክሳዊ ነገረ ድነትም ሲነርጂ ነው የሚባለው። ከእግዚአብሔር ፈቃድ ጋር መስማማት ነው። እግዚአብሔር ከኛ ጋር ይሰራል። በፈጠራቸው ሐኪሞቹ አድርጎ የሚሰራው እሱ ራሱ ስለሆነ ነው። እግዚአብሔር ራሱ ምን አድርጓል? ለምሳሌ ልንገራችሁ። አንዳንድ ሰዎች እንዴት ቤተ ክርስቲያን በጸበል መፈወስ ሲገባት፣ ይሄን ጥያቄ አስረግጬ መመለስ ስላለብኝ ነው። ለምእመናን መፈወስ ሲገባ ለምንድን ነው ሕክምና የምታቋቁመው? ይህ ከቤተ ክርስቲያን ያርቃል የሚሉ ስላሉ ነው። ለምሳሌ ምእመናን ልንገራችሁ። እግዚአብሔር ብርሃናችን ነው። ፀሐይ አያስፈልገንምን? ክርስቶስ የሕይወት እንጀራችን ነው። እንጀራ መብላት አያስፈልገንምን? ክርስቶስ የሕይወት መጠጣችን ነው። ውሃ መጠጣት አያስፈልገንምን? እግዚአብሔር ጠባቂያችን ነው። ለቤታችን በር መግጠም አያስፈልገንምን? በፍጹም አይደለም። እግዚአብሔርም ብርሃናችን ነው። በፍጥረት አድሮ ይመግበናል። ይሄ ፀሐይ የእግዚአብሔር ነው። በፀሐይ በኩል የሚያበራው እግዚአብሔር ነው። በውሃው በኩል የሚያረካን እግዚአብሔር ነው። በምግብ የሚያጠነክረን እግዚአብሔር ነው። በነፋስ እንድንተነፍስና እንድንኖር የሚያደርገን እግዚአብሔር ነው። በሕክምናም የሚፈውስ እግዚአብሔር ነው። ሕክምና ራሱ እግዚአብሔር ነው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 9 ላይ እንደተቀመጠው ዕውሩን ራሱ መፈወስ ሲችል ጭቃ ቀብቶ የፈወሰው ለምንድን ነው? ተፈጥሮን ተጠቅሞ መፈወስም የእግዚአብሔር መንገድ ስለሆነ ነው። በዚህ ምክንያት ሕክምናውን መስርተናል። ሌላኛው ተስፋ ለቆረጡት ወገኖች ተስፋ ለመስጠትና የመጨረሻው ሰው ለመፍጠር ነው። አንድ ፈላስፋ እንዲህ ብሎ ነበር። ዲዮጋኖስ የተባለ ፈላስፋ ነው። መብራት አብርቶ በገበያ መሀል እየዞረ ሻማ አብርቶ ምን ጠፍቶ ነው ቢሉት ሰው ጠፍቶኝ ብሏል። ምን ነው ይሄው የሚንጫጫው ሰው አይደለም ምን ቢሉ የሚያስብ ሰው ነው የጠፋኝ ብሏል። ስለዚህ ምንድን ነው እኛም በዚህ ሕክምና የፈለግነው ሰው ለመፍጠር ነው። በሱስ የጠፉ ወጣቶችን ወንድሞቻችንን ከሱስ ሪከቨሪ አድርገው አገግመው የሚፈወሱበት፣ ወጣቶቹ ያልገቡት ከሱስ የሚጠበቁበት፣ ለሀገራችንና ለቤተ ክርስቲያናችን በሱስ እየጠፋውን በልምድ የታሰረውን በኃጢአት የጎሰቆለውን ወጣት ጠግኖ ለቤተ ክርስቲያንም ለሀገርም ሰው ለመፍጠር ነው። ሰው መፍጠር የእግዚአብሔር ዓላማው ስለሆነ በዚህ ምክንያት ሆስፒታሉን መስርተናል። ወንጌልም እንዲፋጠን ገንዘብ ካገኘንበት ደግሞ ወንጌል እንዲፋጠን፣ በተለይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን 3ቱ ሰንሰለቶቿ የሚባሉት ክህነት፣ ምንኩስናና ትዳር፣ እነዚህ 3ቱ እየፈረሱና እየደፈረሱ ስለሆነ ገንዘብ ካገኘን መንፈሳዊ ፕሮጀክት ቀርጸን ከሀገረ ስብከታችን ጨምሮ መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉባኤ ቤቶች ወይም ብፁዓን አባቶች በተቀበሉንና በር በከፈቱልን መንገድ እየሄድን ከሌሎች ጉባኤ ቤቶች ጋር በመሆን 3ቱ የቤተ ክርስቲያን እየተሰበሩ ያሉት ልጅ አስተዳደግና ኦርቶዶክሳዊ ትዳር፣ ክህነት፣ ምንኩስና እንዲጠገኑ ከዚህ ሆስፒታል በሚገኘው ገንዘብ እንሰራበታለን። ዓለምን ደግሞ በሕክምና እናገለግልበታለን። ይህ ዓላማችን ነው። ፕሮጀክታችን የሚያካትታቸው ይዘቶች የመጀመሪያው መልቲ ትራውማ ሴንተር አለው። መልቲ ትራውማ ሴንተር ማለት ምን ማለት ነው? ብዙ ጉዳቶች የደረሱበትን ሰው አንዴ የሚታከምበት ሴንተር ማለት ነው። የምንገነባው እዚህ ቦታ ሆስፒታል ብቻ ሳይሆን ይሄ ሜዲካል ቪሌጅ ነው ወይም የሕክምና መንደር፣ የሕክምና ምድር ነው የምንመሰርተው። ይሄ ቦታ አንድ ሆስፒታል የምናቆምበት ሳይሆን የሕክምና ክፍለ ከተማ በሉት ዝም ብላችሁ እዚህ ላይ የምናቋቁመው ሕክምና ያለበት የሕክምና መንደር ነው እንጂ ነጠላ ሆስፒታል አይደለችም።
ስለዚህ እዚህ ላይ ምን መሰረተው እግዚአብሔር ይስጥልኝ የመጀመሪያው መልቲ ትራውማ ሴንተር ለምሳሌ ይሄን ለመንገር ከፎቅ ወድቆ የተከሰከሰ ሰው ቢኖር እጁም ደቆ እግሩም ደቆ ሁሉም ደቆ አንዴ ሁሉም ሰርጀሪዎች የሰርጅን ባለሙያዎች መጥተው ሁሉንም ሰርጀሪ የሚሰሩበት ፈጣን የኢመርጀንሲ ተቀዶ ጥገና የሚደረግበት ሴንተር ነው። ሁለተኛ ደግሞ ነቶች አሉ የአይምሮ ጤንነት የስሜት ጤንነት የአካል ጤንነት ስለዚህ በማማከር የትዳር ስልጠና በመስጠት የቅድመ ጋብቻ ስልጠና በመስጠት ቤተሰቦችን በማማከርና ጤነኛ የቤተሰብና የልጅ አስተዳደግ በመስጠት ኦርቶዶክሳዊ ብቻ ሳይሆን ኢትዮጵያዊ ቤተሰብ ጭምር ለመፍጠር የፋሚሊ ደህንነት ሴንተር ደግሞ አለው ይህ ህክምና ማለት ነው። ሶስተኛ በዚህ ቦታ ያለው ፓሊቲቭ ኬር ሴንተር አለን። ይህ ማለት አትድኑም ተስፋ ቆርጣቸዋል የተባሉ ወገኖቻችን ከየትኛውም ሆስፒታል የተሰናበቱትን በዚህ ሴንተር ውስጥ እንክብካቤ ይደረግላቸዋል። አራተኛ ደግሞ የዲያግኖስቲክ ሴንተር ይሄ ደግሞ ከልዩ ልዩ ቦታዎች የምርመራ እንዲያደርጉ ታዘው ለሚመጡ ሰዎች ምርመራ የሚደረግበት ሴንተር ነው ማለት ነው። ከዚያ ቀጥሎ የህፃናትና የእናቶች ማዘር ኤንድ ቻይልድ ሴንተር የሚባለው ነው። ይሄ ደግሞ የቅድመ ጽንስና ቅድመ ጋብቻ ማማከር ቀጥሎ ደግሞ ጊዜ ጽንስ ማማከር ከወለዱ በኋላ ክትትልና የህፃናት እንክብካቤና አስተዳደግ ሁሉ የሚሰጥበት የእናቶችና የህፃናት ማዕከልም በዚህ ቦታ እንገነባለን ማለት ነው። ሌላኛው ጠቅላላ ሆስፒታል አለን። ጠቅላላ ሆስፒታላችን የልብ የኩላሊት የካንሰር እና የሌሎች ህክምናዎች ማዕከልም አንዱ ማዕከላችን ነው። ከዚህ ቀጥሎ ደግሞ የቪአይፒ ህክምና አለ። ቪአይፒ ህክምና የሚባለው ዳህና ሀብታም የምንለይበት ሳይሆን ብፁዓን ሊቃነ ጳጳሳት፣ አባቶቻችን ካህናት፣ አባቶቻችን መነኮሳት፣ ሌሎችም የሃይማኖት ሰዎች ክብራቸውን በጠበቀ መንገድ የሚታከሙበት ከምዕመናን ጋር ሳይጋለጡ በብቻቸው ገብተው የሚታከሙበት የራሱ የመኪና መግቢያ ያለው እንደገና ደግሞ ሀብታሞቻችን ውጭ ሀገር የሚሄዱት እንደው ለህክምናው ብቻ ሳይሆን ለሴፍቲያቸው እያሉም ስለሆነ ባለስልጣኖችም ጭምር ማለት ነው የእነሱንም ብር ብናስቀረው ብለን ነው። ስለዚህ እግዚአብሔር ከፈቀደልን ማንም ሰው ሳያያቸው ወደፊት ይሄ የሜዲካል ቪሌጃችን በጠነከረ ሁኔታ ሲቀጥል የሄሊኮፕተር ማረፊያ ሁሉ ሊኖረው ይችላል። ስለዚህ እዚያ መጥቶ ማንም ሰው መጥቶ ታክሞ የሚሄድበት ማዕከል እግዚአብሔርን አምነን እንገነባለን እዚሁ ቦታ ማለት ነው። ሌላኛው ደግሞ ሀገር በቀል እንግዲህ ታውቃላችሁ ለምሳሌ በዓለም ላይ በአውሮፓ ውስጥ የግዕዝ ቋንቋን በፒኤችዲ ደረጃ የሚያስተምሩ ሀገሮች አሉ። ለምሳሌ ጀርመን በመድኃኒት ቅመማ የምትታወቅ ሀገር ናት። እንዴት ነው ቢሉ የኢትዮጵያ መጻሕፍት ብራናዎችን ወስደው ማለት ነው። እኔ ራሴ ጀርመን ሄጄ ሙዚየም ስጎበኝ እነዚያን መድኃኒት አያጅሌ የሚያቀምሱኝ መስሎኝ የት ነው ያሉ ብዬ ስል ፈረንሳይ ሙዚየም ሄጄ ወደ 3000 ብራና መጽሐፍትን በሶፍት ኮፒ ስቀበል እነዚህ መጽሐፍት ሲል አይ እነዚያ ሬር ቡክ ሴንተር ነው ያሉት፣ እነዚያ ጥቂት ስውር መጽሐፍት ውስጥ ነው የሚገኘው፣ ለእናንተ አይፈቀድም ብዬ አፌን በእጄ እጄን ባፌ ጭኜ መጣው። ስለዚህ ሀገራችን ቤተክርስቲያናችን በመድኃኒት ቅመማ እና አባ ጊዮርጊስ የእጽዋትን ጠባይ የጻፉት መጽሐፍ ነበረ። ያንን የኢትዮጵያ ስልጣኔ መልሰን ኢትዮጵያ ውስጥ የመድኃኒት ምርምር እንግዲህ ታውቃላችሁ በዓለም አቀፍ ደረጃ የኢትዮጵያ ሰው እየሄደ የሚታከምባት ሀገር ንገሩኝ እስኪ አንዲት ብዙ ሰው የሚሄድባት ታይላንድ ትመስለኛለች። ለምንድን ነው ብትሉኝ ሁለት ነው ያቺ ሀገር ያደረገችው። አንደኛ በእንክብካቤ ዶክተሮቿ ኃይለኞች ናቸው፣ በጣም ጎበዞች ናቸው፣ እንክብካቤ በማድረግ አያሸማቅቁም። ሁለተኛ ደግሞ ሀገር በቀል መድኃኒቱን አዘመኑትና ወደ ዘመናዊ ሕክምና ቀይረው ሕክምናቸው በደንብ የላቀ ሆነ። እኛም የኢትዮጵያን እነ ዳማከሴን ጭምር አሰልጥነን የኢትዮጵያ ትልቅ ሕክምና እናደርጋቸዋለን ማለት ነው። የመጨረሻው ለሀገር የሚያዝኑ የኢትዮጵያን ሕዝብ የሚያገለግሉ ቀለም፣ ዘር፣ ጎጥ፣ ሃይማኖት ሳይለዩ ሰውን ሁሉ አዝነው የሚያገለግሉ የሕክምና ባለሙያዎችን የምንመርቅበት
የሜዲካል ኮሌጅ ሴንተር ደግሞ አለን። የሕክምና ትምህርት ቤት አለን ማለት ነው። እነዚህን ሴንተሮች ገንብተን የምናጠቃልልበት ጊዜ ሁሉም እነዚህ ቪሌጆች የሕክምና ቪሌጁ ተሰርቶ ለመጠናቀቅ 9 ዓመታትን ይፈጃል። ሁሉም ተሰርቶ ለማጠናቀቅ አሁን በወጣው በጀት 3.3 ቢሊዮን የኢትዮጵያ ብር ይፈጃል። ቀጥሎ ሕክምናውን የሕክምና ሴንተሩን ሆስፒታሏን አንዷን ሴንተር ሰርቶ ለማጠናቀቅ በግምት ከ2 ዓመት እስከ 3 ዓመት ሊፈጅ ይችላል ማለት ነው። ሰርቶ እንደተጠናቀቀ ስራችን እንጀምራለን ማለት ነው። ከዚህ በመቀጠል እሰይም ውስተ ጽዮን የመጨረሻ ንግግሬ ነው ይሄ። እሰይም ውስተ ጽዮን እብነ ማዕዘንት ውስተ መሰረታ ህሪት ወክብርት እንተ ብዙኅ ሴጣ። የተከበረውን የተፈተነውን እውነተኛውን የመሰረት ድንጋይ በጽዮን አኖራለሁ። ትንቢተ ኢሳይያስ ምዕራፍ 28 ቁጥር 16 ላይ ወየሐፍር እንተ አምነ ባቲ፣ በዚያች ድንጋይ ያመነ አያፍርም። እግዚአብሔር ነው እንዲህ ያለ፣ በጽዮን የተፈተነ የመሰረት ድንጋይ አኖራለሁ፣ በዚያች ድንጋይ የሚያምን አያፍርም። ባጭሩ ጽዮን ድንግል ማርያም ናት። ጽዮን ድንግል ማርያም ናት። በጽዮን ውስጥ የተቀመጠው የመሰረት ድንጋይ ኢየሱስ ክርስቶስ ነው። የድህነታችን መሰረት፣ የእውቀታችን መሰረት፣ የማንነታችንና የፍጻሜያችን መሰረት እሷ ማህፀን ውስጥ ነው ክርስቶስ የተቀመጠልን። በዚያ ድንጋይ የሚያምን አያፍርም የተባለው በክርስቶስ ያመነ ሰው ሁሉ ዛሬም እስከ ዘላለሙ ድረስ አያፍርም። እኛ እውነት ለመናገር አለማፈራችን የፈቀዱልንን ባለስልጣናት ላመሰግነኝ። አለማፈራችን የሚያሳየው እንደው ባለስልጣኖቹ በጎ ስለሆኑ ብቻ ሳይሆን እግዚአብሔር ልባቸውን ስላላራው ጭምርም ነው ማለት እፈልጋለሁ። ምክንያቱም የክርስቶስን ለነሱ መስጠት ስለማልፈልግ የነሱን ልናገረው ነው። ስለዚህ የእግዚአብሔር ቤተሰቦች ሲጨንቀን እኔ በህይወት የዘመን ለመጀመሪያ ጊዜ የመንግስት ቢሮ የሄድኩኝ ይህን ፕሮጀክት ይዤ ነው። ሂጄ አላውቅም። በምስራቅ በምዕራብ ይገባም አላውቅም። ፖለቲከኛም ተዋውቂ አላውቅም። እግዚአብሔር በሚያውቀው ዘንድሮ ብቻ ሄድኩኝ። ሲጨንቀኝ አንዳንድ ጊዜ ነው ከመስሪያ ቤቱ የሄድኩኝ። ሲጨንቀኝ የምለው የጉባኤ አምላክ እርዳኝ ነበር የምለው። የጉባኤ አምላክ እርዳኝ። እኔና 64ቱ ደቀ መዛሙርት በገዳሙ የሚኖሩ መናንያን አንዲት ሰላም ለኪ ስንጸልይ ከአንድ ቢሮ ተፈርሞ ይወጣል። አንዲት ሰላም ለኪ ስንጸልይ አንድ ቢሮ ተፈርሞ ይወጣል። እንዲያው ይገርማቸዋል። አይ ቂርቆስማ መምህርነቴን ጠልጦት ነው፣ የቂርቆስ ዕለት ለምን አንድ ነገር አይደረግም ስል የመጋቢት ቂርቆስ ዕለት ክቡር ርዕሰ መስተዳድሩና ቦርዱ እንደፈረሙ ሰማሁ ማለት ነው። ስለዚህ እውነትም በዚያ ድንጋይ ያመነ አያፍርም። ያ ድንጋይ ማን ነው? ኢየሱስ ክርስቶስ ነው። ዛሬ የመድኃኔዓለም ዕለት በጣም ይገርማቸዋል። የመድኃኔዓለም ዕለት እዚህ መሰረቱን እንድንጥል ያደረገብን ምክንያት የጉባኤያችን ጌታ ክርስቶስ ነው። እሱ ስለሆነ ያደረገልን መድኃኒቱም ክርስቶስ ነው። በዚህ ቦታም የሚተኙትን ታካሚዎች እንዲፈውሳቸው የምለምነው እሱን ነው። እሱ ራሱ ሐኪሞችን እጃቸውን እየተጠቀመ እንዲፈውስልኝ እሱን እለምነዋለሁ። በብፁዓን አባቶች ይጸልዩልናል እነሱ። እግዚአብሔር በዚህ ቦታ ተገኝቶ እንዲፈውስ ፈቃዱ ይሁንልን። ስለዚህ ጌታችን ኢየሱስ ክርስቶስ መስርቶት እናታችን ድንግል ማርያምና ቅዱሳን ይሄን መሰረት ድንጋይ ስታዩ ድንጋይ ሳይሆን ክርስቶስ ትዝ እንዲላችሁ ፈልጋለሁ። እስቲ በዚህ ድንጋይ ያመነ አያፍርም በሉልኝ። ድገሙ። ያቺ ድንጋይ ማናት? ኢየሱስ ክርስቶስን እናምንበታለን፣ አናፍርም። ሆስፒታሉን እንደው እኛን ሊያድነንና ሊያጸድቀን ከስራ ሊያሳትፈን ፈልጎ ነው እንጂ የፈጠረውን ድንጋይ ናተገጣጠምና ግንብቢው ሊለው አይሆንም ይሆናል። እኛን ለማዳን ነው። ስለዚህ እግዚአብሔር ይፈጽምልን። ጌታችን ኢየሱስ ክርስቶስ ሆይ እናመሰግንሃለን። አንተ ጠርተህናል፣ አንተ አስጠግተህናል። አይገርማችሁም? የጉባኤ አምላክ እርዳን ብንለው ከመድኃኔዓለም ስር መሬቱን ሰጠን፣ እዚሁ ስር አስጠጋን። እኔ በቀደም መጥቼ ሳየው ሲጀመር ተፈርሟል እኮ የክልሉ ቦርድ ከፈረመ ሂደ ማየት ትችላለህ ሲሉኝ የቤተ ክርስቲያን አባት 2 ጊዜ አይናገርም። ባላለቀ መሬት እጄ ጎለል እያልኩት አይቼ ነገ ቢሰረዝስ ብዬ ሳልመጣ ከርሜ ካርታና ፕላኑን ስቀበል መጥቼ ሳየው መድኃኔዓለም ጠብቆት ነው እንጂ ከአስፓልት ዳር እንዲህ ያለ ቦታ እስከዛሬ ድረስ ተጎልቶ ይቆያል። ይሄን መድኃኔዓለም አይደለም ያደረገው? እውነት እኮ ነው እንዴ! ይሄን መድኃኔዓለም ነው ያደረገው። ደግሞ ዛሬ መድኃኔዓለም ነው
ያለ ከየት ዳር ነው? ይሄው ያለ የት ነው ቤተክርስቲያኑ? መድኃኔዓለም ዳር ነው። እስኪ መድኃኔዓለም ይመስገን በሉልኝ። ከዚህ በኋላ ማመስገን ብቻ ነው የቀረኝ። የመጨረሻው እግዚአብሔርን ቅዱሳንን እናመሰግናቸዋለን። በመጨረሻም የፈቀዱልንን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነትን ከልብ አድርገን ክቡር ብፁዕ ስራ አስኪያጁን ጨምሮ የእቅድና ልማት መምሪያ ይሄን ፕሮጀክት የሚመራው ነው። እግዚአብሔር ሁሉንም በአገልግሎት ወይም ደግሞ ቤተክርስቲያናችን እንዲጠብቅልን ከልብ በእግዚአብሔር ስም እናመሰግናለን። ሁለተኛው የምናመሰግነው የደቡብ ጎንደር ሀገረ ስብከት ሊቀ ጳጳሳችን ብፁዕ አቡነ ሚካኤልና ክቡር ስራ አስኪያጁ ሊቀ ስዩማን ምህረት ሞላና የሀገረ ስብከቱ አመራሮች በሙሉ ብንገኝም ባንገኝም ደብዳቤ በመልእክተኛ ብንጽፍም ያለ ቢሮክራሲ እስከሰራችሁ ድረስ ሜዳው ሰፊ ነው ብለው እንድንሮጥ ስለፈቀዱልን አባቶቻችንና ሀገረ ስብከታችን እግዚአብሔር ያቆይልን። እንዴ ምን ነው ላፈር ስታጨበጭቡ ቆይታችሁ ለአባቶች አታጨበጭቡ? እሺ ሶስተኛ የምናመሰግነው እውነት ለመናገር ብፁዕ አባታችን አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ምንም ይህ የሆስፒታል ፕሮጀክትና ጉባኤ ቤቱ በደቡብ ጎንደር ሀገረ ስብከት ስር ቢሆን እንደ አባትነት በሜዳው ያለ ከልካይ እንድንሮጥ እኔ ከቀድሞ ጀምሮ አባቴ ናቸው። በ2011 ዓመተ ምህረት የመጀመሪያ መጻፌን ሳስመርቅ ተማሪ ነበርኩ። ባህር ዳር ሀገረ ስብከትህ ነው የኔም ቤት ቤትህ ነው ብለው ቃል እንደገቡልኝ እንዳኖርኳቸው የተገኙ ካሉበት ያልታጡ አባትነትና እናትነትን የጨመሩ በእውነት ቦታ ሳያጠቡ አስፍተው የሰጡን ይሄንንም በዓል በሀገረ ስብከቱ ቅጥር ግቢ እንደ ጓዳችን እንደ ጎድጓዳችን እንድንሮጥበት ስለፈቀዱልን እየደወሉ እንኳን ጭምር ከላይ ወደ ታች ውሃ ፈሶ ማለት ነው አንተ ልጅ እንዴት ሆነልህ በረታ ሆይ አለቀልህ እያሉ እያበረቱኝ በርታ ስላሉኝ ብፁዕ አባታችን የሀገረ ስብከቱ ስራ አስኪያጅ መላከ ሰላም ኤፍሬም ሙሉ ዓለምናይ የሀገረ ስብከቱም ጸሐፊ መላከ ብርሃን ፍስሐ ጥላውና ሌሎች አመራሮች ሁሉ መላከ ገነት አባ ወልደ ትንሳኤ የቅዱስ ጊዮርጊስ ካቴድራል አስተዳዳሪ ሌሎችም የሰሜን ጎጃም ሀገረ ስብከት አመራሮች በዚህ የሚገኙ ከብፁዕ አባታችን ጀምሮ ረጅም ዕድሜ ይቆዩልን። ከዚህ ቀጥሎ የማመሰግነው ደግሞ እግዚአብሔር በሚያውቀው ለመጀመሪያ እንዳልኳችሁ ይሄንን ይዤ የሄድኩት ይሄንን ወረቀት ይዤ የሄድኩት ለመጀመሪያ ጊዜ ቢሮ መሄዴ ነው። ክቡር ተቀዳሚ ከንቲባችን አቶ ጎሹ እንዳላማው እንደ ኢትዮጵያዊ አስተዳደር የሚገባንን እኔም ስጠይቃቸው እሳቸው በሃይማኖታቸው ክርስቲያን ናቸው። እንደ ክርስቲያንነተው ላስጠይቀውትም ለኔ ብቻ ሊያደርጉልኝም የምፈልገው ነገር የለም። ህግ የሚያሰጠን ነገር ካለ ብቻ ይስጡን ነበር ያልኳቸው። በህግ የሆነውን ነገር በበጎ ፈቃዳቸው ሆነው ከከተማ አስተዳደር ሰራተኞቻቸው ጋር ሌሎችም የመሬት አስተዳደር የመሰረተ ልማት መምሪያዎች ሌሎችም የክልል ቢሮ መምሪያዎችና የከተማ አስተዳደሩ መምሪያዎች እንዲሁም ክቡር ርዕሰ መስተዳደሩ አቶ አረጋ ከበደም እሳቸውንም ጨምሮና የክልሉ ቦርድ እውነት ለመናገር ሌላም ሰው በስም መጥቀስ ምፈልገዋሉ ወይዘሮ ብርሃን የምትባል የእስልምና እምነት ተከታይ በመልክ ባላውቃትም የዚሁ የከተማ ቢሮ ውስጥ የምትሰራ እሷም እንደ ባለቤት እንደ ኢትዮጵያዊነት የእስልምና እምነት ተከታይ ብትሆን እንደ ኢትዮጵያዊነት ስለሮጠች በዚህ ሆስፒታል እስላሙም ክርስቲያኑም ሌላ እምነት የፕሮቴስታንትም ተከታይ ሁሉ ክንዱን ስላስተባበረ ሁላችሁም የኢትዮጵያ አምላክ ይጠብቅልኝ፣ እግዚአብሔር ይስጥልኝ። ከተማ አስተዳደሩንም ይባርክልን፣ ሁሉንም ቢሮዎችና መምሪያዎች ሁሉ እግዚአብሔር ያቆይልን። በመጨረሻም የማመሰግነው በዚህ በባህር ዳር ከተማ ውስጥ ጉባኤ ቤቱ ካቋቋማችሁ ጀምሮ ደፋ ቀና የምትሉት የጉባኤ ቤታችን የፈውስ መንፈሳዊ ቤተሰቦች በባህር ዳር፣ በአሜሪካ፣ በአውስትራሊያና በፈረንሳይ በአዲስ አበባ ያላችሁ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም የልማት አብይ ኮሚቴዎች የቅዱስ ጊዮርጊስ ሰንበት ትምህርት ቤትና የባህር ዳር ሌሎች ሰንበት ትምህርት ቤቶች የባህር ዳር አድባራትና ገዳማት ካህናት የጽዋ ማህበራት ወጣቶች እንዲሁም ደግሞ በልዩ ልዩ ስራ የተባበራችሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤት ማደራጃ መምሪያ
ማህበረ ቅዱሳን እና ቴሌቪዥን፣ የባህር ዳር ማዕከል ማህበረ ቅዱሳን፣ የደብረ ታቦር ማዕከል ማህበረ ቅዱሳን ሁላችሁም ሰሞኑን ደፋ ቀና እያላችሁ በደስታ ስትሮጡ የነበራችሁ የባህር ዳር ከተማ ምዕመናንና የኢትዮጵያ ክርስቲያኖች ሳታዩን ምንም ሳናሳያችሁ መሬት ሳናሳያችሁ ብር በእምነት የሰጣችሁን በመላው የዓለም የምትገኙ ኦርቶዶክሳውያን ሁላችሁን የጉባኤ አምላክ ይስጥልን፣ የጉባኤ አምላክ ይስጥልን፣ የጉባኤ አምላክ ይስጥልን፣ የጉባኤ አምላክ ይስጥልን። ከዚህ ጨርሻለሁ። እግዚአብሔር ቢረዳን ሳይት ፕላኑን አጸድቀን ክረምቱ ፈሶ እንዳለቀ እግዚአብሔር ከረዳን መስከረም ላይ ቁፋሮ እንጀምራለን። እግዚአብሔር ያደርሰን። ስለዚህ ትጉ ኢንጂነሮችና ምዕመናን አሉን ከጎናችን። መስከረም ላይ ቁፋሮ እንጀራለን። የሰጠንን መስሪያ ቤትም ቤተክርስቲያናችንም ህዝቡንም አናሳፍራችሁም። እግዚአብሔር ከኛ ጋር ይሆናል። ይችን አንብቡና ልጨርስ። ከላይ ያሉትን አንብቡልኝ። ከዚህ ላይ ያሉትን አንዴ ከኔ እየተቀበላችሁ በሉ። ሐዋርያዊ ቤተ ጉባኤያችንን በመጠበቅ ከቅድስት ቤተ ክርስቲያን ጋር ዘመንን እንሻገር። ሐዋርያዊ ቤተ ጉባኤያችንን በመጠበቅ ከቅድስት ቤተ ክርስቲያን ጋር ዘመንን እንሻገር። ሐዋርያዊ ቤተ ጉባኤያችንን በመጠበቅ ከቅድስት ቤተ ክርስቲያን ጋር ዘመንን እንሻገር። እውነተኛው የመርከቢቱ አለቃ ኢየሱስ ክርስቶስ ይህን ዘመን ያሻግረን። ወስብሐት ለእግዚአብሔር።